ተረዳችና ማርያምን እንቅልፍ ሳይወስደኝ ፑስት አድርጌ 5 ደቂቃ 10 ደቂቃ ይሆናል ማርያም እውነቱን ስነግርሽ ከዛ ኩምት ስታረግ ማለት ነው ደስ አለኝ እግዚአብሔር ደስ በቃ ከዛ በኋላ ዝም ብዬ በቃ እንዴት ነው በህይወትክ ሰርፕራይዝ የተደረኩበት ዛሬ በህይወት ዘመኔ ዛሬ ነው በቃ ብዬ ለራሴ ደስ አለኝ ተነሳሁ በቃ አልጋው ሊችለኝ አልቻለም ቀጫጫ ነኝ እንደምታዩ ቀጫጫ ነኝ ግን አልቻለም ከዛ ዲቦዬ ብዬ ኢንቦክስ ላይ አይደለም ባክሽ ኮሜንት ላይ ነው መሰለኝ ሄድኩኝ ተነፈስኩኝ ምናምን ከዛ መቼ ነው የሚነጋ ነጋ እንጂ ቁጭ ብዬ ነጋ ከዛ በኋላ ስንት ገባ ላይክ ብዬ አየሁ ማመስገን ነበረብኝ ደግሞ ከዛ በቃ አሁን ልፈምስ ነው ጋይስ ልፈምስ ነው 52 ሰው ይኸው በቃ ፍምስናው ይሄ ነው ሌላ አይደለም ታፕ ኮፕሊንግ አድርጉ ታፕ ኮፕሊንግ አድርጉ አሁንም አድርሱላት በሷ ፍቅር አብጃለሁ አሁን በቃ ዲቦ ይለኛል ውስጤ እና እህቴ ከእኔ ጌም ቀጠሮዬ ካለፈ በኋላ ያንቺን ፕሮፋይል ነው ማረጋው አልሰማም ድንግጥ አይደለም ባንቺ የመጣ ጠላት እኔ አብሬሽ እዋጋለሁ በቃ ካላስ አብሬሽ ነው የምዋጋ ካሁን በኋላ የምን ፕሮፋይል የምን ቢያና ናት ቢያና አይደለችም ካሁን በኋላ ቢያና ይቀጥላል ግን ፕሮፋይሉ እሷ ናት በቃ ዲቡዬ አሁን ካልገባች እባካችሁ ሼር አድርጉና እንድግለጽ ፍቅሬን እንድግለጽላት የኔ እናት ያለኝን ክብር እንድግለጽላት እስኪ ታፕ አድርጉ ዲቦራን ማያቀር አለ እንዴ አለ እኔማ ስዞር እኮ አታዩኝም ራሴን እያዩት ለምን አላወራ ቤተሰብ ጉድ እኮ ነው እና እንደዚህ እንዳሳቅሽኝ እንደዚህ ፈታ እንዳረግሽኝ ደብሮኝ እግዚአብሔር ደብሮኝ ነበረ በቃ ብቻ ግን ፈታ ስላረግሽኝ ብቻ ራሱ ገነት ነው የምትገቢ በእውነቱ ገነት ነው የምትገባ አው የተጨነቅን እንዴት እንደተረዳች ለአረብ ሀገር ሴቶች ለጀማሪዎች ብላ ተሰቃየን እኮ እኔማ ተሰቃየሁ እኮ አንደም ለመፈመስ ብዬ እንቅልፌን ያጣሁት ገንዘቡ አይደለም ማሮቼ እንቅልፌን አጥቼ 17000 ሲደርስ የሁለት ዓመት እንቅልፍ አለብኝ ጋይስ አሁን ልተኛ ነው አሁን ግን የሆነ እንዴላለሁ የጌም ሰዓት ይዛለው መተኛበት ሰዓት ይኖረኛል ጊዜ መሰጣቸው ሰዎች ካሉ ልሰጥ እችላለሁ ምክንያቱም ጌመር ነኝ እኔ በቃ ጌመር ነኝ አሁን ለመፈመስ ግን 5 ሰዓት ይገባ 3 ሰዓት ይገባ 4 ሰዓት ይገባ የአሜሪካኖቹ በስንት ሰዓት እንደሚነቁ አላውቅም ነበር አሁን የኢትዮጵያዎቹ ስንት ሰዓት ነው የሚነቁት ስንት ሰዓት ነው እረፍት የሚኖራቸው አላውቅም አሁን ግን ጌመሮች ጋር ስሆን ጌም ስጫወት ሰዓት ቀጠሮ አለ በዚህ ሰዓት ግቢ 9 ሰዓት ግቢ ሊሆን ይችላል 10 ሰዓት ግቢ ሊሆን ይችላል ከመሽቱ 4 ሰዓት ሊሆን ይችላል ቀጠሮዬን ያዝ አድርጌ እስከዛው ለሽ ትብዬ አሁን የሁለት ዓመት እንቅልፍ አለብኝ ጋይስ እንድተኛ ከፈለጋችሁ አፈምሱኝና እኔም እንደሰዎቹ ጌሜን ልጫወት ወይኔ ግን ዘመድ የለኝም እንዴ ኧረ ደውሉና ትጃጃ ይበሉኝ ኧረ ጉዱ አያውቁኝም ማለት ነው ይሄ እዚህ ሁሉ የሚያዩን ሰዎች አያውቁኝም ማለት ነው አታውቁኝም እስካሁን
አርጉኝ። እሺ ባልጠቅማችሁም አልጎዳችሁም ፎሎ አርጉን። የማልቀስ ፎሎ አርጉ። ዳይ ወደ ፎሎ እመልሳለሁ ስወጣ። ዋ ድርቀት 360 ምንድነው ውዴ? ዋ ይሄ ደግሞ ምንድነው? አድና ነመለሲ ምንድነው? ተሽከርከሪ ምነው አንበሳ ነው ያወረድኩልሽ አልክ? ወይ አትታውሂንሃ ወድነይ ህማ ቆዩ ጽልማ እኔ ልሽከርከርልክ ጌም መሰልኩ ጌም ልስጫወትሽ ከረከርልሃለሁ። ከዛ በኋላ ታብታብ እያደረግታ ያለ አሁን ምን ቤት ነኝ እኔ? ምን ቤት ነኝ ማሬ? ወይ ግደፍበት። ያምርብኛል አይደል? ትግርኛ ያምርብኛል። ደንሽ ፕሊስ ነው ያለው። እንግሊዘኛውን አትጻፍ ወንድሜ ይነስረኛል። እኔ አልተማርኩም ስልክ አስረግጬ ነው የምነግርህ። ያለ ፍረት ነው የማወራቅ እንዴ። ብማር እንደዚህ ይሰቃያለሁ እንዴ? አያምርብሽም? ታዲያ ማን ይኛለኝ አለሽ ማርያም? ወይ ጉድ! ላንቺ አይደለም እኮ የተፈጠርኩት፣ ወይም ላንተ አይደለም የተፈጠርኩት፣ ለራሴ መስሎኝ። ወድዛ ዘወር ብለሽ ዳለሽና አሳየኝ። ንሳ ግባ አመንዝረሃል። ንሳ ግባ አባቴ ወይ አባቃሽ አጠገብህ ካለ አባቃሽ ምንድን ነው የሚባለው? ዋይ ምን ፎሎ አርጉኝ። 60 ሰው ፎሎ አርጉኝ። አያጉድ ፎሎ አርጉኝ ማሮቼ። ፎሎ የምታረጉ ቅድስት የዋ መልስልሻለሁ የኔ ውድ የኔ ቅመም። ወንድነክ ሴት ነው ቅድስት ብሎ ወንድ የለም አይደል? ኧረ ተይ አትቀይ። ሰክሬ እኮ ነው የምሰክረው። በምን መሰላችሁ ማሮቼ? እዚህ ሀገር ደግሞ መጠጥ የለም። እንትን አትበሉ። በዲቦራ መንፈስ ዝም ብሎ ማለት ነው ውስጤ ደስ ዝም ብዬ ራሱ ማለት ነው ላይክ ስታረግ ሄጄ ኮሜንት ሳረግ ላይክ ስታረግ ማለት ነው ቤተሰቦቼን አስቸግራለሁ። ያለው እግዚአብሔር ላይክ ስታረግ ወይኔ በህይወታችሁ ግን ማጠብቁ ሰው የሆነ ነገር ካለ ማለት ነው እግዚአብሔርን ወይኔ ፎሎ አርጉ። 78 ሰው ምን ታረጋላችሁ? ፎሎ አርጉኝ። መፈመሴ እንደሆነ አይቀርም። ተው ግን እኔ የዋህ ነኝ። ገብርኤልን ተው አፈምሱኝ። ወይኔ ዲቦራ ግን እስካሁን ለምን አትመጭም? ማሬ ነይ እንጂ ዲውዬ ሀገሬ እናቴ እንደዛ ነው ሀገሬ እናቴ ነው የምለው። ካሁን በኋላ አልሰማችሁም። ሽምጥጥ አድርጌ ነው እኔ ስብርብር አድርጌ ሪከርድ